አጀንዳ ዘገባችን ላይ ደርሰናል። የተወደዳችሁ በአጀንዳ ዘገባችን ቀደም ብዬ እንዳስተዋወቅኳችሁ የ2017-18 የመኸር እርሻ ከአየር ጠባይ ጋር እንዴት ስምም አድርጎ ማስቀጠል ይቻላል፣ ለአርሶ አደሩ ያለው ምቹ ሁናቴስ ምንድን ነው የሚለውን እንዳስሳለን። ለመረጃ ያክል በ2017-18 የመኸር እርሻ 20.35 ሚሊዮን ሄክታር መሬት የሚታረስ ሲሆን ከዚህም እንግዲህ 650 ሚሊዮን ኩንታል ምርት እንደሚጠበቅ ለማወቅ ይቻላል። ለዚህም አስፈላጊው የግብርና ግብዓት ለአርሶ አደሩ በግብርና ሚኒስቴር በኩል እየተሰራጨ ስለመሆኑ መረጃዎች ያመላክታሉ። ቀደም ሲል ያስተዋወቅናችሁ እንግዳችን እዚህ ስቱዲዮአችን ደርሰዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ ስቱዲዮ ናቸው። ዶክተር ለጊዜዎት አብዝቼን የማመሰግነው እንኳን ደህና መጡ። እንኳን እኔም አመሰግናለሁ። የመጪው የክረምት ወራት የአየር ትንበያ ከመኸር እርሻ አኳያ እንደምን ነው የሚገለጸው? ከዚህ ብንጀምር ነው ደስ የሚለኝ። አመሰግናለሁ ሰለሞን። እንግዲህ በሀገራችን በሜትሮሎጂ የወቅቶች አከፋፈል መሰረት 3 ወቅቶች አሉ። ክረምት፣ በጋና በልግ የሚባሉ ወቅቶች እያንዳንዳቸው አራት ወራት ያላቸው ናቸው ማለት ነው። ስለሆነም እነዚህን ወቅቶች መሰረት በማድረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት ወቅቶች ከመጀመራቸው አንድ ወር ቀደም ብሎ በእያንዳንዱ ወቅት ስለሚጠበቀው የአየር ጠባይ አዝማሚያ እንደዚሁ ደግሞ የሚኖረው የዝናብ መጠንና ስርጭት በግብርናው ላይ፣ በውሃው ላይ፣ በጤናው ላይ፣ በአካባቢ ጥበቃው ላይ ምን አይነት አዎንታዊና አሉታዊ ተጽዕኖ ያሳድራል የሚለው ትንበያዎችና ምክር ሀሳቦችን ይሰጣል ማለት ነው። ስለሆነም እንግዲህ ክረምት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ በተለይም ለአብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 85 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለአብዛኛው የሀገራችን አካባቢዎች በዚህ በክረምት ወቅት ነው ማለት ነው። ስለሆነም ይህን ተከትሎ እንግዲህ በርካታ የግብርና ስራ እንቅስቃሴዎች የሚከናወኑበት ወደ 12 የሚደርሱ በሀገራችን የሚገኙ ተፋሰሶች በቂ ውሃ የሚይዙበት የተለያዩ አካባቢ ጥበቃ ስራዎች የአረንጓዴ አሻራ መርሃ ግብር የሚከናወንበት በዚህ በክረምት ወቅት ነው ማለት ነው። ስለሆነም በዘንድሮ ክረምት ግን በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ በተለይም በደቡብና በምስራቅ ትግራይ ዞኖች፣ በሰሜንና ደቡብ ወሎ ዞኖች፣ በአፋር ክልል፣ በምስራቅ የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው እንደዚሁም ደግሞ የዝናቡ አጀማመር መደበኛ ፈሩን ተከትሎ ሊጀምር እንደሚችል ትንበያ ተሰጥቷል ማለት ነው። በሌላ በኩልም እንደዚሁ የመካከለኛውና ምዕራብ አማራ ዞኖች፣ የቤኒሻንጉል ጉሙዝ ክልል፣ የምዕራብ ኦሮሚያ ዞኖች እነዚህም በብዙ ቦታዎቻቸው ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። እንደዚሁ በተመሳሳይ የመካከለኛውና የማዕከላዊ ኢትዮጵያ ሀገራችን አካባቢዎች ላይ እንደዚሁ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2017-18 ዓ.ም ይጠበቃል ማለት ነው። በአጠቃላይ በዘንድሮ ክረምት መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። የሚኖረው የዝናብ መጠንና ስርጭት እንግዲህ በተለያዩ የሀገራችን አካባቢዎች ከወዲሁ የተለያዩ የግብርና የስራ እንቅስቃሴዎችን ለማከናወን የተለያዩ አካባቢ ጥበቃ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ዶክተር ኢትዮጵያ በአብዛኛው በግብርና ክፍለ ኢኮኖሚ ላይ የተመሰረተ ኢኮኖሚ ያላት ሀገር እንደመሆኗ መጠን ዝናብ፣ የአየር ንብረት መቀያየር፣ የአየር ንብረት ለውጥ ራሱን የቻለ አስተዋጽኦ በግብርናው ክፍለ ኢኮኖሚ ላይ ሊያሳድር እንደሚችል ይገመታል። አሁን ያለውን የአየር ጠባይ ወይ ደግሞ ሊመጣ የሚችለውን ተገማች የሆነውንም ያልሆነውንም ተቋቁሞ ለአርሶ አደሩ የመኸር እርሻ ዝግጅት ምን ያክል ስምም አድርጎ ወይ ደግሞ ምን ያክል አስማምቶ ማዝለቅ ይቻላል? ወይ ደግሞ አርሶ አደሩ ማድረግ ያለበት ጥንቃቄስ በዚህ ወቅት ምን ይመስላል? አመሰግናለሁ። እንግዲህ ቅድም እንዳልኩት በዘንድሮ በክረምት 2017-18 ዓ.ም በአብዛኛው የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። ስለሆነም እንግዲህ ከወዲሁ ለማህበረሰቡ አስፈላጊውን ግንዛቤ መፍጠር ያስፈልጋል ማለት ነው። የማሳ ዝግጅት ከወዲሁ መዘጋጀት መቻል አለባቸው። አስፈላጊ የሆኑ የግብርና ግብዓቶች በሚመለከታቸው አካላት ከወዲሁ መቅረብ መቻል አለባቸው። እንደዚሁ ደግሞ ከባለፈው በልግ ጀምሮ እንግዲህ 200 የሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር የደረሰ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በቀጣዩ በክረምት እንግዲህ በሐምሌና በነሐሴ ወራቶች ላይ በተለያዩ የሀገራችን አካባቢዎች እንደዚህ ተደጋጋሚነት ያላቸው ከባድ መጠን ያለው ዝናብ የመስተዋል ዕድሉ እጅግ ከፍተኛ ሊሆን ስለሚችል ከወዲሁ አርሶ አደሩ አርብቶ አደሩና ከፊል አርብቶ አደሩ ይህን ከግንዛቤ ውስጥ በማስገባት ማሳውን በሚያዘጋጅበት ወቅት አስፈላጊ የሆኑ የውሃ ማፋሰሻ ቦዮችንም እንደዚሁ በማድረግ ሊደርስ የሚችለውን ተጽዕኖ መቀነስ ይቻላል ማለት ነው። በአንድ በኩል የክረምቱ ዝናብ ለግብርናው ዘርፍ ትልቅ ጠቀሜታ አለው። በሌላ በኩል ደግሞ ቆላማ አካባቢዎች ደግሞ አርሶ አደሩ እርጥበታማ የሆኑ አካባቢዎችን ወይ ደግሞ ለምነት ያላቸው አካባቢዎችን ተጠቅሞ ደግሞ
ምርቱን ሲያንቀሳቀስ ወይ ደግሞ በአግባቡ እንዲጠቀም በማድረግ ረገድ የተለያዩ ስራዎች ሲሰሩም እናስተውላለን። ከዚህ አኳያ ለአርሶ አደሩ እርጥበቱን በአግባቡ ተጠቅሞ ምርትና ምርታማነቱን እንዲያሳድግስ የመጨረሻ መልእክቶ ምንድን ነው? አመሰግናለሁ። እንግዲህ ከዚህ ከዓለም አቀፍ ደረጃ ከተከሰተው የአየር ጠባይ መዋዠቅና መለወጥ ጋር ተያይዞ በሀገራችን ባሉ በሶስቱም ወቅቶች በክረምትም በበልግም በበጋም የዝናቡ ሁኔታ ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ ነው ያለው ማለት ነው። ስለሆነም በየአካባቢው የሚኖረውን ቀላል መጠን ያለው ዝናብ ሊሆን ይችላል፣ መካከለኛ መጠን፣ ያን በአግባቡ በመሰብሰብ ለተለያዩ ነገሮችም እንደዚሁ መጠቀም ያስፈልጋል ማለት ነው። እርጥበትን በአግባቡ ሰብስቦ ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡና አብዝቼ አመሰግናለሁ። በተመልካቾች ስም መልካም። እኔም አመሰግናለሁ።